ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ሰላም በሰማይ ላይ እንዳለች ላም ታሪኳ እንጂ ወተቷ ባልዲ ባይሞላም ሰላም ብያለሁ። ሰላም ብሎናል በእውቀት ስዩም። ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን አሁን ተጀምሯል። ስኮፊ 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 amadingo wa moyo natu ፕሮግራማችን እንግዲህ ተጀምሯል። እስከ መጨረሻው ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላረጋችሁ ያልተቀላቀላችሁን በሙሉ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንደዚሁም ደግሞ አንድ ጣታችሁን ብቻ እንዲህ በመተባበር ላይኳን ጠቅ አድርጓት። በቃ ፍቅራችሁን ለገሳችሁ ማለት ነው። እንደ ቀብድ ይዘላችኋለሁ ማለት በዛሬ ቪዲዮአችን እጅግ በጣም አጃኢብ የሚያስብሉ ቪዲዮዎችን አካትቼ መጥቻለሁኝ። እጅን በአፍ የሚያስጭኑ እውነት ይሄ ኢትዮጵያ ውስጥ ነው ወይ? እውነት ይሄንን የሰው ልጅ ያደርገዋል ወይ? የሚሉትን እያንዳንዱን ነገሮች የሚያስተዛዝብ ቪዲዮ ይዤላችሁ መጥቻ እንግዲህ እንደነዚህ አይነት ቪዲዮዎችን ይዤ የምመጣው አንድም እንድንማማርበት ስለሆነ ቪዲዮውን አይታችሁ ከጨረሳችሁት በኋላ ለወዳጆቻችሁም ላኩላቸው። ምክንያቱም ይዩት፣ ሁላችንም እንማማር። ቻናላችንን እንግዲህ በድጋሚ ላስታውሳችሁ አሁንም ሰብስክራይብ በማድረግ ጀምሩ። ወደ መጀመሪያ ቪዲዮአችን እናልፋለን። ምን አይነት ዘመን ላይ ነው የደረስነው ጋይስ? የገዛ አክስቱን ተቆጣችኝ በማለት አንቆ በመግደል እንዲሁም ደግሞ በምትመለከቱት መልኩ የተለያዩ ሰውነት አካሏን በመቆራረጥና በፌስታል በመደበቅ የተለያዩ አካባቢዎች ላይ ጥሎ የተገኘው ወንጀለኛ በዚህ ሰዓት በሞት መቀጣቱን ነው ፖሊስ እያሳወቀ የሚገኘው። ይህ ወንጀል የተፈጸመው መስከረም 2017 ላይ ሲሆን የምትመለከቱት ሙልጌታ የተባለው ግለሰብም ከክፍለ ሀገር አክስቱ ጋር ለመኖር እንዲሁም ደግሞ በቀን ስራ ለመተዳደር መምጣቱ ነው ፖሊስ በመረጃዎቹ ወቅት ያገኘው። እንዲሁም በተጨማሪ ደግሞ መስከረም ላይ ይህ ግለሰብ አክስቱ ጋር እየኖረ በነበረበት ሰዓት ተቆጣሽኝ በሚል ተልካሻ ሰበብ እንግዲህ የገዛ አክስቱን አንቆ መሬት ላይ በመጣልና ህይወቷ እንዳልፍ በማድረግ በሽንኩርት መክተፊያ ቢላዋ ሰውነቷን በመቆራረጥ እንዲሁም ደግሞ በተለያዩ 3 ፌስታሎች እንግዲህ የአካሏን ቅሪቶች በመሰብሰብና በተለያዩ የህንጻው አካባቢ ላይ በመጣል የግለሰብ ይህን ወንጀል ፈጽሞ ተሰውሮ ነበረ። ፖሊስም ይህ መረጃ ከደረሰው በኋላ የግለሰቧን ወይም ደግሞ የሟቿ ማንነት እንዲሁም ተጠርጣሪውን በመለየት በጥቂት ሰዓታት ውስጥ ግለሰቡን በቁጥጥር ስር መዋሉ ነው እየተነገረ የሚገኘው። ፖሊስ እንዲሁም ደግሞ አቃቤ ህግ አስፈላጊ የሆኑ ማስረጃዎችን ካሰባሰቡ በኋላ ይህንን ግለሰብ በጣም አሰቃቂ የሆነ ወንጀልን በቤተሰቡ ላይ በመፈጸሙ ይህ ግለሰብም በመጨረሻ የሞት ቅጣት ተቀጥቷል። እጅግ በጣም አሰቃቂ ነው። ይህ ወንጀልም የተፈጸመው መስከረም 2017 ሲሆን በየካ ክፍለ ከተማ ወረዳ 6 ልዩ ቦታው ኢኮሳይት ተብሎ በሚጠራው አካባቢ እንደሆነ ነው መረጃዎች እየወጡ የሚገኙት። ለማሻሻታችን ነፍስ ይማርልን። በሌሎች አዳዲስ መረጃዎች አሁን በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆናላችሁ። ቤተሰብ እንግዲህ እጅግ በጣም አስቀያሚ ዜናዎችን መስማት ከጀመርን በጣም ሰነባብተናል። በጣም ወሪንግ የሆኑ ለጆሮ የሚከብዱ በእውነት የሰው ልጅ ይህንን ያደርገዋል ወይ የሚያስብሉ አይነት ዜናዎች መስማት ከጀመርን ቆይተናል። ይሄ ደግሞ በጣም እንጃ ለሚሰማው ሰው በጣም የሚከብድ ነው። የትኛውም ምክንያት ተቀባይነት የለውም የሰው ነፍስ ለማጥፋት የትኛውም ምክንያት ማለት ነው። እዚህኛውን ደግሞ በጣም የባሰ የከፋ የሚያደርገው ተቆጣሽኝ ብሎ ነው ምክንያቱ ማለት ነው። የሰው ልጅ ቀልድ ነው እንዴ? የእንስሳ ዋጋ እንኳን የት ደርሷል? ባደጉት ዓለም እኮ እንስሳትን መቆጣት አትችልም፣ መምታት አትችልም። ይሄ ለሰው ልጆች ዋጋ እንስጥ ፕሊዝ። እንግዲህ እንደዚህ አይነት ዜናዎችን ከጆሮአችን ከአይናችን ላይ ያጥፋልን ፈጣሪ። እጅግ አሳዛኝ የሆነ ዜና ነው። አሁንም ኢትዮጵያውያን በደቡብ አፍሪካ ሞታቸው እንደቀጠለ ይገኛል። እጅግ በጣም በሚያሳዝን ሁኔታ እንግዲህ በትላንትናው ዕለት 3 ኢትዮጵያውያን በአደባባይ በስለት ተወግተው መሞታቸው ነው እየተነገረ የሚገኘው። ኢትዮጵያውያን ብቻ አይደለም፣ ተጨማሪ 2 ናይጄሪያውያንም እንግዲህ በአደባባይ በትላንትናው ዕለት በደቡብ አፍሪካውያን ዜጎች መገደላቸው እየተነገረ ይገኛል። የደቡብ አፍሪካ መንግስትም እንግዲህ እንዳወጣው መግለጫ ከሆነ ዜጎቹ በትክክል ደቡብ አፍሪካዊ ይሁኑ አይሁኑ የሚታወቅ ነገር የለም የሚል መግለጫዎችን ቢሰጥም እንኳን በዛ አካባቢ ላይ የሚኖሩ ኢትዮጵያውያን እንዲሁም ደግሞ በዛ አካባቢ ላይ የነበሩ የአይን እማኞች እንዲሁም ደግሞ የኢትዮጵያውያን ኮሚኒቲዎች ማለት ነው እንደተናገሩት ከሆነ መጤጠል ተብሎ በሚጠሩ ደቡብ አፍሪካውያን ምክንያት የደረሰባቸው ጥቃት እንደሆነ ጭምረው እየተነገረ የሚገኘው። ከዚህ ቀደምም ከወራት በፊት በተደጋጋሚ በኢትዮጵያውያን ላይ የተለያዩ ግድያዎች እንዲሁም ደግሞ በተለያዩ ሀገር ዜጎች ላይም እንግዲህ በደቡብ አፍሪካ የተለያዩ ጥቃቶች እንደሚሰነዘሩ የሚታወቅ ነገር ነው። በትላንትናው ዕለትም የነጻነት ቀኗን እያከበረች በምትገኝበት በትላንትናው ዕለት ኢትዮጵያውያን በአደባባይ በማክዶናልድ ካፌ ውስጥ መገደላቸው ነው እየተነገረ የሚገኘው። የትላንትናው ዕለትም ለኢትዮጵያውያን እጅግ አስደንጋጭና ከባድ የሆነ ቀን እንደነበረ ነው እየተነገረ የሚገኘው። አሁንም በደቡብ አፍሪካ በተለይም ደግሞ በጆሃንስበርግ ከተማ ውስጥ የምትኖሩ ኢትዮጵያውያን ማለት ነው ይበልጥ ጥንቃቄ እንድታደርጉ መልእክት ማስተላለፍ ፈልጋለሁ። ለሟች ወገኖቻችን ነፍስ ይማር። በሌሎች አዳዲስ
በነገራችን ላይ ደቡብ አፍሪካ ከእንደዚህ አይነት ነገር ጸድቶ አያውቅም። ከዚህ ቀደምም በርካታ አጸያፊ ዜናዎችን የምንሰማበት ነው። እስፔሻሊ ደግሞ የኛ የደቡብ ክልል አካባቢ ህዝቦች በብዛት ወደ ደቡብ አፍሪካ ይፈልሳሉ። ደቡብ አፍሪካ በጣም የስራ ሰዎች አይደሉም። የደቡብ አፍሪካ ህዝቦች የስራ ሰዎች አይደሉም። አብዛኞቹ ጋንግ ናቸው። ስራ አይወዱም። የሚሰራ ሰው ልክ ፍሬያማ ነገር ሲሆን ወር ደግሞ ውጤታማ ሆኖ ህይወቱን ሰርቫይቭ ማድረግ ሲጀምር ማጅራት እየመቱ እንትን የሚያደርጉ ሰዎች ናቸው እና ፈጣሪ በቃ ካላለ የእውነት ዓለም እየለየላት ነው። ዓለም በጣም አስቀያሚ ሁኔታ ውስጥ እየገባች ነው እና ፈጣሪ በቃ ይበለ። ህዝብ እንደ ህዝብ መከበር አለበት። ሰብአዊ መብቶች መከበር አለባቸው። ሀገራችንም ላይ እንግዲህ እንደ ቅድም አይነት አስቀያሚ ዜናዎችን ቢሰሙ ሀገርን የመሰለ ነገር የለም። ወዳጆቼ፣ ወንድሞቼ፣ ወጣቶች ስፔሻሊ ከእንደዚህ አይነት የስደት ኑሮ ፕሊስ በቃ ይበለን፣ እናቁም። ሀገራችን ላይ ኑሮ ቤተሰብ እንግዲህ ዛሬ እጅግ በጣም ልብ ከሚነኩ ቪዲዮዎች ነው የጀመርነው። በጣም ጥሩ ያልሆኑ ዜናዎች ናቸው እየሰማን ያለ ነው። ያው ደግሞ መተው ቪዲዮቹ ለህዝብ ሼር እያደረግን እየተጋራን ሁላችንም መማማር አለብን ማወቅ አለብን የሚል እምነት ስላለ ነው እንደ ኮፊ ቲዩብ ይህንን ይዘን የመጣ ነው። ቻናላችንን ሰብስክራይብ አላደርጋችሁ ያልተቀላቀላችሁን አሁንም ተቀላቀሉን እንላለን። ከዚህ ቀጥሎ ደግሞ የማሳያችሁ ቪዲዮ በደቡብ ሱዳን በደረሰ አውሮፕላን አደጋ ነው። በዚህ የአውሮፕላን አደጋ የተሳፈሩት ተሳፋሪዎች በሙሉ ህይወታቸው አልፏል እና በጣም እጅግ ልብ የሚነካ ዜና ነው። ይሄም እስቲ ሰምተን እንመለስ። በደቡብ ሱዳን በደረሰ የአውሮፕላን አደጋ አብራሪውን ጨምሮ ሙሉ አውሮፕላን ውስጥ የነበሩ ሰዎች ህይወታቸው መጥፋቱን በዚህ ሰዓት የሀገሪቱ ባለስልጣናት እንዲሁም ደግሞ የሀገሪቱ ሲቪል አቪዬሽን እያሳወቀ ይገኛል። የአውሮፕላን አደጋም እንግዲህ ከዋና ከተማዋ ከሆነችው ከጁባ ተነስቶ በስተደቡብ ምዕራብ አካባቢ ሲሄድ የነበረ አውሮፕላን እንዲሁም ደግሞ ከተነሳ ከ30 ደቂቃ በኋላ በነበረው ከባድ የሆነ የአየር ሁኔታ ወይም ደግሞ ጭጋጋማ በሆነ የአየር ሁኔታ ምክንያት አውሮፕላኑ ተከስክሷል ሲሉ ጭምር ነው አቪዬሽኑ እያሳወቀ የሚገኘው። በተጨማሪም ደግሞ 15 የሚደርሱ ሰዎች አብራሪውን ጨምሮ ማለት ነው 13 ደቡብ ሱዳናውያን እንዲሁም ደግሞ 2 ኬንያውያን በአውሮፕላን ውስጥ እንደነበሩ ጭምር ነው መረጃዎች እየተዘዋወሩ የሚገኙት። አውሮፕላኑ የተከሰከሰበት ዋነኛው ምክንያት ባይታወቅም ግን እስካሁን ድረስ ማለት ነው በጭጋጋማው የአየር ንብረት ምክንያት ተከስክሶ ሊሆን ይችላል የሚሉ መረጃዎች ናቸው እስካሁን ድረስ በአቪዬሽኑ በኩል እየተላለፉ የሚገኙት። ደቡብ ሱዳንም እንግዲህ ከ2011 ጀምሮ እስካሁን ድረስ ብቻ 55 የሚደርሱ የአውሮፕላን አደጋዎች እንዳስተናገደች ጭምር ነው እየተነገረ የሚገኘው። ይህኛው አደጋም እንግዲህ በቁጥር 15 የሚደርሱ ሰዎች ናቸው ህይወታቸው ያለፉ። ምናልባትም ትልቅ አውሮፕላን ቢሆን ኖሮ ከባድ የሆነ አደጋ እያጋጠመን ነበር ሲሉ ነው ባለስልጣናቱ እየተናገሩ የሚገኙት። ለሟቾች ነፍስ ይማር። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራቸዋለሁ። እንግዲህ ምን ይባላል ያው በደቡብ ሱዳን ነው ይሄ አደጋ የደረሰው። የተሳፈሩት 15 ሰዎች ነው። 13 ደቡብ ሱዳናዊና 2 ኬንያውያን ናቸው። እንግዲህ ላረፉት በሙሉ ነፍስ ይማር፣ ለቤተሰቦቻቸውም ደግሞ መጽናናትን እንመኛለን። ለታላቁ ግጥሚያ 5 ሚሊዮን ብር መዘጋጀቱ ተሰምቷል። ሁለተኛው ዙር የኤምኤምኤ ግጥሚያ በሴዶ ማርሻል እና በጆን መካከል እንደሚደረግ ጌታቸው አስታውቋል። ጌታቸው እንዳስታወቀው አሸናፊው 4 ሚሊዮን ብር እንዲሁም ደግሞ ተሸናፊው ደግሞ 1 ሚሊዮን ብር እንደሚሰጣቸው ገልጿል። ግጥሚያው ማን ያሸንፋል? ግምታችሁን አስቀምጡ። የጌቺ ንግግር ላስደምጣችሁ። ፎሎ ያላረጋችሁ ፎሎ በማድረግ ቤተሰቡ ሁለተኛው የኤምኤምኤ ጨዋታ በሴዶና በጆን ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። 5 ሚሊዮን በጣም ብዙ ነው። የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። በነገራችን ላይ ገለጻውን ሲያደርግ ምንድን ነው ያለው? ሴዶ ተቀብሏል። ህዝቡ በሙሉ ሴዶ አይፋየትም ይሰርዘዋል የሚል ሀሳብ ነው ያለው እና እኔ በሴዶ ተማመናለሁ። ይጫወታል ጎበዝ። በቃ ይሄ እዚህ ጋርና እዛ ጋር ሆኖ ተሰዳድቦ ምናምን በስልክ በቲክቶክ ምናምን መሰዳደብ መፎጋገር ምናምን ቀረ እንዴ? ልክ ስትነጋገር እና ተደባደብ ኤምኤምኤ ፋይት እንዴ? ኧረ ተው ጎበዝ እንዴ! ኧረ ተው እንዴ! ስንት ሰዎች እኮ አሉ እንዲህ በምላሳቸው ብቻ የኖሩ ሰዎች እንዴ! ተው እንዴ! ሰው ገመና እንዴ ዝርግፍ ለማድረግ እንዴ! እኔ ህዝቡ በሙሉ ደግሞ ሴዶ ሲደባደብ ለማየት ያልጓጓ የለም። እውነት ነው የምላችሁ። እኔ ራሴ በዚህ ፋይት ለመሳተፍ ዝግጁ ነኝ። ምክንያቱም ተሸናፊው 1 ሚሊዮን ብር አለው ጎበዝ። ሴዶ ማርሻል ይህንን ተማምኖም ቢሆን መግባት አለበት ብለን እናስባለን። እስቲ እናንተ ግን ኮመንት ላይ ጻፉልኝ። ማን የሚያሸንፍ ይመስላችኋል? ሴዶ ወይስ ጆኒ? እስቲ ማን የሚያሸንፍ ይመስላችኋል? ኮመንት ላይ ጻፉልኝ። ሴዶን 17,000 ሴቶች እንደጠየቁት መረጃው አላችሁ? ከራሱ ሰምተን እንመለስ። ለምን አንድ እውነት አልነግርህም? እኔ 17,000 ሴቶች ጠይቆኛል ቲክቶክ የጀመርኩ፣ ግን እኔ ቦታ አልሰጥም።
ቦታ አልሰጥም። 17 ሺህ እኔ አብዛኞቹ እንደውም ቪዲዮ ሰርችባቸዋለሁ። በጣም ያለፉት እንደውም ፈምስ 17,000 ሴቶች እኔ ቲክቶክ ከጀመርኩ ጽፈውልኛል። ማስቆጠር እንችላለን ከፈለ ደነገጥኩ። ያገር ማለት ነው ያን ያህል ማለት ነው። ግን እኔ አልፈለጉም። እኔ ስፈልግ የምፈልጋት ሴት በቃ ትመጣለች፣ አገባታለሁ ማለት ነው። ሃይማኖቷ በጣም ለሃይማኖቷ የቀረበች ሴት ነው እኔ የምፈልገው። በመሰረቱ አላህ የምትፈራ ማለት ነው። ስሜቷ ማትከተል ሴት ነው የምፈልገው። በቃ አላህን ብቻ የምትሰማ ግን እናቷ ነው ያለው። 17 ሺህ እኮ ማለት በጣም ብዙ ነው። በምን መጡ? በሁሉም ያልመጡብኝ ነገር የለም። በውበት የተመቸውት ሊሆን ይችላል፣ በጥንካሬ የተመቸውት ሊሆን ይችላል፣ ወይ ጨላለው ብለው ሊያስብ የሚመጣ ይችላል። ብዙ ነገር አለ እኮ እዛ ውስጥ። ግን ለሚስትነት በቃ እኔ በቃ ያለፍኩ እኔ እንደዛ ያን ነገር ሲመጣልኝ ቀርቦ ነው ቼክ ማለት እያልኩ ነው የምሄደው እንጂ በደንብ ትሪት አታረጋቸው። እኔ ምን ያደርግልኛል? እኔ አልፈልግም። ሻይ ቡና ማለት ምናምን እርግጠኛ ነኝ እኔ እንትን ትክክለኛ ሚስቴ ሶሻል ሚዲያ ላይ አይደለችም። እንደዚህ አይነት ነገር ውስጥ እርግጠኛ ነኝ። በቃ እንደዚህ ምናምን ትኩረት ሰጣ ደፍራ እንዲልትል አይመስለኝም አለች ቴቴ። 17,000 ሴት ምን ስትል ቆጠርካቸው? ቆይ አሞ ነበር? ምንድን የጠየቁ? ምንድን ነው የጠየቁ? ታስረህ ነበር? ኧረ ተው ሴዶ፣ ኧረ ተው። ቆይ 17,000 ሴት ማለት በእኛ ስንት ነው? 17,000 ከሆነማ እኔም ከቤተሰቦች መጠርጠር አለብኛ። 17,000 እኮ በጣም ብዙ ነው ሴዶ። ቁጥር ላይ እንዴት ነህ? እና የመግዛት አቅሙ የወረደው ብራችን እንጂ ሴቶቻችን አልወረዱም። ሴዶ ይህንን ልብ በል። ምናልባት ከጆኒ ጋር በምትፋየቱበት ሰዓት ላይ ጭንቅላት ዱላ ኦብሊጋታን ሰረብለበን ሲልህ እንደዚህ አይነት የጨነገፉ ሀሳቦች ውልቅ ብሎ ሄዳሉ። እናንተ ግን ምን ትላላችሁ? እስቲ 17,000 ሴት ሴዶ ማርሻለን ቀለኛ ለልጄ ወደ ሌላ ቪዲዮ። የጀርመን ሳይንቲስቶች እንዳረጋገጡት ከሆነ በቀን ውስጥ ለ22 ደቂቃ የትዳር አጋራችሁን ወይም ፍቅረኛችሁን መሳም በህይወታችሁ ላይ 7 ተጨማሪ ዓመታት እንደሚጨምር አረጋግጠዋል። ይህንን ቪዲዮ ለአጋሮቻችሁ ላኩሉ። መጪው ጊዜ ከጀርመን ጋር ብሩህ ነው ይለናል። እኔ ባይዘው መጀመሪያም ጀምሮ ጀርመኖች ይመቹኛል። ጀርመኖች ኳስ ተጫዋቾች በጣም ይመቹኛል። ቶኒ ክሩስ፣ እነ ፖዶልስኪ፣ እነ ኦዚል እጅግ በጣም ማራኪ ጨዋታ የሚጫወቱ ጀርመናውያን ናቸው። ከእግር ኳስ ተጫዋቾቻቸው የበለጠ ሳይንቲስቶቻቸው ፐርፌክት ይሆናሉ የሚል የእውነት እነ ኦዚል በጨዋታቸው ካዝናኑኝ የበለጠ ሳይንቲስቶቻቸው በጣም አዝናንተውኛል። እንደዚሁም ደግሞ ያው 7 ዓመት መጨመር የማይፈልግ ሰው የለም መቼም በተሰጠው እንትን ላይና በየቀኑ እንግዲህ ለ22 ደቂቃ ወዳጆች እንግዲህ መጪው ጊዜ ከጀርመን ጋር ብሩህ ነው። ሶ ቤተሰብ ቪዲዮችን አይታችሁ ጨርሳችኋል። እስከዚህ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ኮፊ ቲዩብ የመዝናኛ ቻናላችን ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ ማድረግ ትችላላችሁ። ሀሳባችሁን ኮመንታችሁን ጻፉልኝ። ሊንኮችን አስቀምጣችሁ እነዚህ ቪዲዮዎች ላይ ሪያክት አድርግን ብትሉኝ ሪያክት እናደርግባችኋለን። እናንተ የተመቻችሁ ቪዲዮዎች ይዘን እንመጣለን። እንደዚሁም ምርትና አገልግሎታችሁን በቻናላችን ላይ ለማስተዋወቅ የምትፈልጉ ሰዎች ካላችሁ በራችን ቤታችን ክፍት ነው ብለናል። እስካሁን ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮን አይታችሁ ጨርሳችኋል። ይመቻችሁ። ኮፊ ቲዩብ